አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሙቀት እንዴት ይዛችኋል? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ወዶች ዛሬ ይዤላችሁ የመጣሁት ብራቸውን ተጠንቀቁ፣ ጥንቃቄ አድርጉ ልላቸው ነው የመጣሁት። እና አንድ የሆነች ልጅ አለች እና እኛ ዘመዳችን ናት። አረብ ሀገር 15 ዓመት ሰርታለች። 15 ሰርታ ብራን ተበልታ አሁን የቀን ስራ ነው የሰራች ያለችው ኢትዮጵያ ሄዳ ማለት ነው። ታማ ምን ብላ እና ጥንቃቄ አድርጉ፣ ጥንቃቄ እላቸዋለሁ የአረብ ሀገር ሴቶች ማለት ነው። እና እቺ ልጅ መጀመሪያ ኮይት ለ5 ዓመት ሰርታለች ማለት ነው። ለ5 ዓመት ሰርታ ብራን በወንድሟ ነበር የምታስቀምጠው። ወንድሟ ጥርቅ አርግተው በልቷታል። ወንድሟ በልቷት 5 ዓመት ሰርታ ኮይት ሰራች። ኢትዮጵያ ትሄዳለች። የ5 ዓመት ብሯን 5 ዓመት የሰራችበትን ደሞዟን በሱ ነበር የምታስቀምጠው። ጥርቅ አርግተው በልቷታል። ንስት አስጋግብቶ ለራሱ በቃ እንዳለ በልቷታል። አሁንም ደግሞ ተስፋ አልቆረጠችም። ተመልሳ እዛ ኮይት ተመልሳ አሁንም በቃ 5 ዓመት ምናምን ሰርታ ቤት ህገወጥ ቤት ምናምን ዝም ብላ ሰራች ማለት ነው። ቦታ ገዝታ ቤት ሰራች። ህገወጥ ቤት ማለት ነው። ህገወጥ ቤት ሰርታ ከዛ አሁንም ደግሞ ያ ወንድሟ አሳዝኗት ለወንድሟ ስትል 5 ዓመት ጨመረች። 5 ዓመት ጨምራ ለወንድሟ ማለት ነው። መጀመሪያ እኮ ብራን በልቷታል እኮ። እስቲ የዋህነታ ብራን ልቅም አርግተው በልቷት አሁንም ለሱ ወላሂ ቀጠለች ማለት ነው። ለሱ ቀጥላ እና እሱንም ብር ሰጠችው። ከሰጠችው በኋላ በቤትሽ ልኖርበት ምናምን አላት። ስትመጪ እለቅልሻለሁ ልኖርበት አላት። እሱ በቤቱ ገባበት። ወደ አጃምባ ነበር ቤቷ እና ህገ ወጥ ነበር ቤቱም ራሱ ማለት ነው። ከዛ እሷ ሰርታ ምን ብላ ወደ ሀገሯን ትመለሳለች። ስትመለስ ተመልሳ ወደ ሀገሯን ተመልሳ አገባች። አግብታ ቤቱን ልቀቅልኝ ትለዋለች። አልለቅልሽም አላት ማለት ነው። አያችሁ፣ ለሱ መጀመሪያ ብራን በላት። የ5 ዓመት ብር 5 ዓመት የሰራችበት ደሞዟን ልቅም አርግቶ በላት። ምስተገባበት እና በልተዋት አሁንም ለሱ ብላ ቀጠለች። ቀጥላ የእሱንም ብር ሰጠችው። እሱ ሀገር ቤት ከሚገባ ብላ ነው የቀጠለችው የነበረው። ከዛም በኋላ አሁንም ቤቱን ልቀቅልኝ ምናምን ትለዋለች። አልለቅልሽም አላት። አልለቅልሽም ብሏት በስንት መከራ በሽማግሌ በምን ተለምኖ ይሄ ወንድማ አልለቅም አለ። አልለቅም ብሎ ምንም ማድረግ ስለማይቻል እኩል አርግተው አካፈሉት ቤቱን ማለት ነው። አካፍሎት በቃ እሷም የኖረች ተጣልተውም ብሎ እሷም ከአንድ በኩል የኖረች የቀን ስራ የሰራች ማለት ነው። እሷ ያው አግብታ በኦፕሬሽን ወለደች መጨረሻ ላይ እና ያው መጨረሻ ላይ ሁለቱም ቤት ፈረሰ። የእሷም ፈረሰ የእሱም ፈረሰ። ያው እኩል ያካፈሉት ቤት ማለት ነው። የእሷን እኮ ነው እኩል የሚያካፍሉት። እና አሁን ወላሂ ያለችበት ሁኔታ ኢትዮጵያ ውስጥ የቀን ስራ ነው። እንደዚህ ሰርታ እንደዚህ ፋብሪካ ምናምን አለ። እሱን ሰርታ ነው የምታድረው ማለት ነው። አንድ ልጅ አላት። አንድ ልጅ በኦፕሬሽን ነው የወለደችው።
ኦፕሬሽን ስለወለደች ደግሞ አረብ ሀገር ማምጣትም አትችልም። በቃ ያማታል። እና ምን ልላችሁ ፈልጌ ነው የማዳም ቅመሞች በራችሁን ተጠንቀቁ። በራችሁን እንዳትበሉ። እና ቤተሰብ ደግሞ ቤት ከሰራችሁ ደግሞ ለቤተሰብ አትስጡ። ለቤተሰብ አታስቀምጡ። ቤት ቢያንስ አከራዩት። ለትንሽም ብር ይሆን ያከራያችሁት ይሻላችኋል። ካከራያችሁት ሄዳችሁ ሊቀቁልኝ ብትሉ እነሱ ሌላ ቦታ ሄደው ይከራያሉ። እናንተ በቤቱ ትገቡበታላችሁ። ቤተሰብ ከሆነ እንደዚህ ወንድም ምናምን ከሆነ አይለቅላቸው። ጠብቅ ያለው የኔ ነው ቤቱ ይላሉ። ከዛ ስለሆነ ወጦቼ ጥንቃቄ አድርጉ። እንደዚህ አይነት ነገር የአረብ ሀገር ብር የአረብ ሀገር ሴቶች ብዙ ይበላሉ። በጣም ነው ብራቸውን የሚበሉት ማለት ነው። በጣም ነው ይበላሉ ብራቸው። ቤታቸውን ይቀማሉ። በገዛ ወንድማቸው ማለት ነው። በገዛ አባታቸው፣ በገዛ ወንድማቸው እና ብራቸውንም በባንክ በራሳቸው የአሁን ጊዜማ ነክተዋል። የአንዳንድ ሰዎች እንጂ ነክተዋል። በራሳቸው ነው የሚያስቀምጡት። እና ጥንቃቄ አድርጉ እላቸዋለሁ። የማዳም ቅመሞች ብራቸውን እንዳትበሉ ጥንቃቄ አድርጉ። አሁን እቺ ልጅ ወላሂ ለራሱን ብላ ቀጥላ ምን ብላ አሁን እሱ ዞር ብሎ አያትም። እዛ የቀን ስራ ሰርታ ነው ወላሂ ከባላም ያው በስራ የሚለው ነው። ባላም የቀን ስራ ይሰራል። እሷም የቀን ስራ ዝም ብላ በቃ ፋብሪካ ምናምን የቀን ስራ ትሰራለች ማለት ነው። አሁን ይሄ ሁላ በሞኝነት ነው። በሞኝነት የዋህነት ስላለባት ነው እንጂ እንደዚህ አትሆንም ነበረ እላቸዋለሁ። በጣም ነው የተሰቃየችው ወላሂ በጣም ነው የምታሳዝነኝ ሳስባት ራሱ ማለት ነው። ቤት ፈረሰባት። አሁን የቤት ኪራይ ወላሂ በትንሽ ቤት ነው የምትኖረው እና ያማታል። በዛ ላይ ደግሞ ስራ የላትም። በጣም ታሳዝናቸዋለች። እና የአረብ ሀገር ሴቶች ስንባል መጨረሻችን እንደዚህ ነው። ብራቸውን እንዳትበሉ አደራቸውን። በራሳችሁ አካውንት አስቀምጡ። ብራችሁን በሰው አካውንት አታስቀምጡ። ከቤተሰቡም ወል ትሆናላችሁ፣ ከብራችሁም ወል ትሆናላችሁ። ብር ያዙ። ቢያንስ ብር ከያዛችሁ ወላሂ ብር ካላችሁ ማንም ይጠጋችኋል። ብር ከሌላችሁ ግን በአሁን ጊዜ እናትም ራሱ ብር ከሌለ አታስጠጋም። ብር ያዝላችሁ ነው። የማዳም ቅመሞች ብራችሁን ያዙ። ብራችሁን እንዳትበሉ። በአሁን ጊዜ ብር ከሌለን ማንም ያስጠጋን የለም። ሁሉም ከብር ነው። ብር ካለን ማንም ያስጠጋናል። የትም መኖር እንችላለን አላህ እስካኖረን ድረስ ማለት ነው። ብር ከያዝን። ብር ከሌላችሁ ለወንድማችሁ እናታችሁ ራሱ ስታስጠጋችሁ እናት ራሱ አሁን በብር ተመርዛለች እላቸዋለሁ። የሌላ ሰው ማንም ዞር ብሎ አይታይም። በተለይ የአረብ ሀገር ሴቶች ማንም ያስጠጋቸው የለም። እና እህቶቼ ብራችሁን ጥንቃቄ አድርጉ። ብራችሁን እንዳትበሉ እና እርስ በራሳችን ተያይዘን እንደግ። እባካችሁ እንደዚህ ዩቲዩብ የሰራን የሰው ቪዲዮ ደግሞ አትዩ። ወላሂ እንደዚህ ዩቲዩብ ስሩ። ዩቲዩብ መስራት አለባችሁ። ብር ያዙ።
የአረብ ሀገር ማለት ለማንም እንትን አይልም፣ እድሜ ነው የሚጨርሰው እንጂ ብሩ አይበረክትም። የሰው ቪዲዮ አትዩ፣ የራሳችሁን ዩቱብ ከፍታችሁ ዩቱብ ስሩ። ተያይዘን እንደግ የማዳም ቅመሞች እላችኋለሁ። እና ቪዲዮውን ሰብስክራይብ፣ ኮሜንት፣ ላይክ ማድረግ እንዳትረሱ እና አደራ 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 ብራችሁን እንዳትበሉ የማዳም ቅመሞች። ለብራችሁ ጥንቃቄ አድርጉ። የገዛ ወንድማችን ነው፣ የገዛ ቤተሰብ ነው ለቅሞ የሚበላን እኛን ማለት ነው። እና አደራችሁን የማዳም ቅመሞች። እና በሌላ ቪዲዮ ተመልሼ እመጣለሁ። በያላችሁበት እንግዲህ አላህ ይጠብቃችሁ።